ዳሌ የለኝም ቅርጼ አያምርም ብለሽ የምትጨነቅ የኔ ቆንጆ፣ እኔ አንድ መፍትሄ እኔ እሰጥሻለሁ። ዳሌሽ የሚያወጣልሽ፣ ፊትሽ ድንቡሽቡሽ የማያረግሽ፣ ዳሌሽ ሰውነትሽ በጣም ያማረና ቆንጆና ማራኪ እንዲሆንልሽ ከፈለግሽ ትዕግስት አርገሽ ይህ ፕሮቲን ያለው ውህድ ተጠቀሚ። ትዕግስት አርገሽ ከተጠቀምሽ ማትወፍሪበት ምክንያትና ዳሌ የማታወጤበት ምክንያት ምንም ነገር የለም የኔ ቆንጆ። ብቻ ትዕግስት ይኖርሽ። ሰላም ሰላም የኔ ውዶች የዩቲዩብ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ዛሬ ደግሞ ቆንጆ የሆነ ለየት ያለ ለኛ በተለይ ለኛ ሴቶች የሚጠቅም ነገር ነው ይዤላችሁ የመጣው ውዶቼ። ማለት ለሴቶች ስላችሁ እኛ ወገባችን ሸንቀጥ ያለ፣ ፊታችን ድንቡሽቡሽ ያለ፣ ቄጣችንም እንደዛው ቆንጆ ዳሌ ሲኖረን ነው ደስ የሚል ብዬ ነው እንጂ ቆንጆ ሰውነትና ማራኪ ሰውነት ካለን ለብሰንም ልብስም ያምርብናል፣ ስንለብስ ያምርብናል፣ ስናጌጥ ያምርብናል የኔ ውዶች። እና ዛሬ ማለት ነው በደንብ አርጋችሁ ከተጠቀማችሁና ባለመሰለቸት በደንብ አርጎ ያወፍራችኋል፣ ይጠቅማችኋል ብዬ ነው ይዤላችሁ የመጣው። አንዳንድ ደግሞ አንድ ቀን ተጠቅማችሁ ምን ሆነን ነው ማንወፍር ትላላችሁ። አንድ ቀን ሁለት ቀን እንዴት አርጋችሁ ልትወፍሩ ትችላላችሁ? ኧረ ተው፣ በደንብ አርጋችሁ 1 ሳምንት 2 ሳምንት ተጠቅማችሁ እንደዛ ነው ውጤት የምታዩበት እንጂ በአንዴ በሁለቴ ውጤት ይታያል እንዴ? ተው እንጂ። የሆነ ታማሚ እንኳን በሽተኛ ማለት ነው ሐኪም ቤት ሄዶ መድኃኒት ሲታዘዝለት በአንድ ቀን ለውጥ አያመጣም። እና ይሄም ማለት ነው ትዕግስት አርጋችሁ ቀስ ብላችሁ ተጠቀሙ። ስትጠቀሙ ውጤት በደንብ አርጋችሁ ታይበታላችሁ እላችኋለሁ የኔ ውዶች። ይሄ እንትን ነው መጀመሪያ ሳምሰው የነበረ አጃውን ነው ትንሽ አመስ እኔ ሁሌ ስሰራ ማለት ነው ትንሽ አመስ ነው የማደርገው። ሌሎች እንኳን ዝም ብሎ ገና ያለ ሳያምሱ በውሃ እንደዚህ አርጎ ዘፍዝፎ ነው የሚጠቀሙ። እኔ ግን ትንሽ ሞቅ አደርገዋለሁ ማለት ነው። ማለት ቆንጆ ነው ለሆዳችን እንዳያመን። ጥሬና የተቆላ ይለያያል አይደል? እንደዛ ለማለት ፈልጌ ነው። እና ትንሽ ሞቅ ብታርጉት የበለጠ ቆንጆ ነው። ጣዕሙም በጣም ቆንጆ ነው። ያውን ዘፍዝፌዋለሁ ትንሽ ከዘፈዘፍኩት በኋላ ማለት ነው። ይሄ ሙዝ ደግሞ እንትን እየከተፍኩት ነው የኔ ውዶች። አንድ ሙዝ ይበቃኛል። ሁሌም እንደምላችሁ ለብቻዬን ስለምሰራ አንድ ይበቃኛል። ከኔ ጋር የሚጠጣ ከኔ ጋር የሚጠቀም የለም። ለብቻዬ ነውና ለብቻዬ ሲሆን አንድ ነው የምሰራ፣ አንድ ብርጭቆ ማለት ነው። እና አንድ ሙዝ አደርጋለሁ እንደዚህ። ኋላ ደግሞ ዘፍዝፌው የቆየሁት ይሄ አጃ ደግሞ አመጣዋለሁ ማለት ነው። እና አሁን ማፍጫዬ ላዘጋጅ፣ ማፍጫዬ ላመጣና ውዶቼ እንዴት አድርጌ እንደምፈጨው ደግሞ አሳያችኋለሁ። እናንተም እችን ቪዲዮ እየሰማችሁ ከሆናችሁ ማለት ነው ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። ቪዲዮ ሰምታችሁ ዝም ብላችሁ አትሄዱ። እግረ መንገዳችሁም ምንም አይጎዳችሁም ለእናንተ፣ ለእኔ ግን ይጠቅመኛል እላችኋለሁ የኔ ውዶች። እና ሙዜን ከመፍጫ ያርጌያለሁ። ይሄ አጃ ደግሞ አንድ 4-5 መላጊያ ነው ያረኩት ዛሬ፣ ማንኪያ ነው ያረኩት ዛሬ ማለት ነው። ትንሽ በዛ አርጌዋለሁ። ከዛ ደግሞ ዛሬ ያረኩበት ምንድን ነው እዩት። እንደዚህ አርጌ እንትን ደግሞ አርግበታለሁ፣ ሎዝ ማለት ነው። የሎዝ ቅቤ አርግበታለሁ። እዩት እንደዚህ አርጌ። በጣም ቆንጆ ነው ይሄ ማለት ነው። ለብቻም ብትወሉትም በጣም አሪፍ ነው ይሄ። እንደዚህ አርጌ ከዚህ አርጋችሁ ብትጠቀሙ ደግሞ የበለጠ በጣም ያማረና በጣም ቆንጆ ነው። ጣፋጭም ነው። በጣም ነው ቆንጆ ከምታስቡት በላይ ማለት ነው። እኔ ሁሌ የምጠቀም ማር ነው። ማር ማትወዱ ካላችሁም ስኳር ማድረግ ትችላላችሁ ማለት ነው። ብዙዎች ትጠይቁኛላችሁ ማር ቢቀርስ ትላላችሁ። ማር የማትወዱ ከሆነ ስኳር ማድረግ ትችላላችሁ። ስኳር ማትፈልጉ ደግሞ በማር እንደዛ ማድረግ ትችላላችሁ ማለት ነው። እኔ አሁን ማር ስለምወድ ነው ሁሌ ማር ማድረግበት እንጂ ስኳር ማድረግም ትችላላችሁ። ይሄ ደግሞ ወተት ነው። አንድ ብርጭቆ ወተት ታርጌያለሁ ማለት ነው። እዩት። ለኔ የሚሆን ትንሽ ነው የምሰራ። እኔ ስሰራ ሁሌም ትንሽ ነው የምሰራ ማለት ነው።
እና እንደዚህ አርጌ እኔ ውዶች በደንብ አርጌ ፈጨዋለሁ ማለት ነው። በደንብ አርጌ ፍጭት አርጌ እጠቀማለሁ። እናንተም ባለመሰለቸት ማለት ነው እንደዚህ ያረጋችሁ ስራ እንኳን ቢበዛችሁ ከመዳም ቤት የምትሰሩ ማለት ነው ስራ ሊበዛችሁ ይችላል። ግን እንደዚህ ያረጋችሁ በቀን አንዴ በቀን የማይመቻችሁ ከሆነም በሁለት ቀን አንዴ መቼም ጊዜ የለንም ልትሉ አትችሉም። እና በሁለት ቀን አንዴ እንደዚህ ያደርጋችሁ ብትጠቀሙ ያማረ ቅርጽና ያማረ ዳሌ እንዲኖራችሁ ፊታችሁም ያማረ እንዲሆን ደስ የሚል ሰውነት እንዲኖራችሁ ከፈለጋችሁ ትዕግስት አድርጋችሁ እንደዚህ ያደርጋችሁ ተጠቀሙ እላችኋለሁ የኔ ውዶች። እዩት እዩት፣ ምንም ነገር የለውም። ደስ አይልም? በጣም ደስ ይላል። እዩት፣ በጣም ያምራል ማለት ነው። ደግሞ ጠጡ ጠጡ ነው የሚል ደስ አይልም? በጣም ደስ ይላል። እና ከምግብ ይልቅ ከሩዝ ከመብላት ይልቅ እችን አንድ ብርጭቆ ጠጥታችሁ ብትውሉ የተሻለ ነው እላችኋለሁ የኔ ውዶች። እዩኝ፣ እኔ አሁን ማለት ነው ወፍራም ነኝ፣ ደህና ነኝ። ከዚህ መወፈር አልፈልግም፣ ግን ቪዲዮ ስሰራ ሁሌም እጠጣዋለሁ። ሁሌ ነው የምጠጣው ማለት ነው፣ አልደፋውም። እና እናንተም ደላላ ሰውነት እንዲኖራችሁ ከፈለጋችሁ ማለት ነው ትዕግስት አድርጋችሁ ተጠቆሙ የኔ ውዶች፣ ይጠቅማችኋል፣ አይጎዳችሁም እላችኋለሁ። ይሄ ደግሞ ማለት ነው ተፈጥሯዊ ስለሆነ በጣም ነው ቆንጆ፣ በጣም ነው ጠቃሚ፣ ምንም ነገር ጉዳት የለውም እና ይጠቅማችኋል እላችኋለሁ። እኔ አሁን እችን ጨርሼ ደግሞ ሆዴ ምሳ በልተን ነው የነበረና ሆዴ ሙልት ብሎ ነው ያለ፣ ግን ደግሞ ጨርሳታለሁ። እቺ አልደፋውም። ይህ ሁላ እንትን አዘጋጅቼም አልደፋውም እና እጠጣዋለሁ ሁሉ እላችኋለሁ የኔ ውዶች። እና የጀመራችሁና የምትጠጡ ያላችሁ ማለት ነው ኮመንት ላይ ያሳውቁኝ። ውጤታችሁ አሪፍ ነው፣ ቆንጆ ነው። ይሄ ሁላ ቪዲዮዎች የምሰራቸው ቪዲዮዎች ውጤታችሁ ያሳውቁኝ እላችኋለሁ የኔ ውዶች። ለዛሬ የነበረኝ እዚህ ጨርሻለሁ የኔ ውዶች። እኔ ደግሞ ጨርሼ ደግሞ ወደ ስራዬ ልገባ ነኝና ገና ስራዬን አልጨረስኩም። እኝ እስከነ ሻርፔ ነው ያለሁት፣ ገና ነኝ አልጨረስኩም። እና እችን ጠጥቼ ወደ ስራዬ ልገባ ነኝና ለዛሬ የነበረኝ ቪዲዮ እዚህ ጨርሻለሁ የኔ ውዶች። ስለምታበረታቱኝና ስለምታግዙኝ ሁሉ ነገር ግን በጣም ነው የማመሰግናችሁ። እግዚአብሔርን በጣም ነው የማመሰግናችሁ ውዶቼ። እንደዛ ያረጋችሁ አበረታቱኝ። ስደት አስጠልቶኛል እና አበረታቱኝ የኔ ውዶች። አገሬ ሄጄ እንድሰራበት እባካችሁ አበረታቱኝ። ለእናንተ ታማምኜ ነው የከፈትኩት ዩቱብ እና አበረታቱኝ እላችኋለሁ። እና በሁለተኛ ቪዲዮ እስከምንገናኝ እዩት፣ ጨርሼዋለሁ። ሁሉ ወደ ሞልተ ያለው እንኳን ጨርሼዋለሁ። እና ደህና ሰንብቱልኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች። በጣም ነው የምወዳችሁ። በያላችሁበት ሰላም ለናንተ፣ ፍቅር ለናንተ ይሁን እላችኋለሁ። ስደት ያለንም ስደታችን አሳጥሮ አገራችን ሰላም አድርጎ በሰላም አገራችን ወደ ቤተሰባችን ወደ ቀያችን ፈጣሪ መልሰን እላችኋለሁ። እኔ ሰላም እንዴት እንደናፈቀኝ ልነግራችሁ አልችልም። ሰላም ሰላም፣ አገራችን ሰላም ያደርግልን ጌታ እና ደህና ሁኑልኝ። ባይ ባይ። ሰላማችሁ ለእናንተ ብዝዝት ትርፍርፍ ያለኝ ነው ውዶች።